ግራ ገባሽ አይደል? ቃልዬ ግን ጤነኛ ነው? ስንዴ ነው? አልገባኝም። እኛም አልገባንም። ምን ነው ቃልዬ? ማንን ነው እያናገርሽ ያለሽው? አንተን ነዋ። ያናገርሽው እኔን ከሆነ ታዲያ ለምንድን ነው የኔ ባልሆነ መጠሪያ ጠራሽ? ለምንድን ነው ባዶ እግር የምትሄዱ? እና በምን ልሂድ? በጫማ ነው። ለምን? አንደኛ መሬቱ ይቆረቁራል። ለእግር ትክክለኛ ማደሪያው ሁሌ እንደተመቸው ነው። ብቻ ይሁን። ሁለተኛስ? ሁለተኛ ደግሞ እግርህን አፈሩ ያቆሽሽብሃል። ምግብን ሲያፋፋ እንጂ ሲያቆሽሽ አይቻልም። ግራ ገባሽ አይደል? ቃልዬ ግን ጤነኛ ነው? ስንዴ ነው? አልገባኝም። እኛም አልገባንም። ስንዴ ነኝ ብሎ ወፎች ባየ ቁጥር ይሮጣል። ስንዴ ነኝ ብሎ ነው የሚያምር። በልቸው እንዲያችን አፈር አይታይ በዘመዱ የቢያው ገበሬ ታለ ማጭዱ። ጣሉት፣ ማጭዱን ጣሉት፣ 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 ማጭዱን ጣሉት፣ ማጭዱን ጣሉት። ምን ነው ቃልዬ? ማለቴ ስንዴ ሊያጭልኝ ነው። ማጭድ ይዘው እየመጡ ነው። እነማን? የዘሩኝ የቁመቴን መርዘን በማፍራት በመድረስ ለኩብኝ። እኔን ለማጨር ተጠራርተው እየመጡ ነው። የደረስኩ መስሏቸው፣ ያፈራው መስሏቸው። ቃልዬ አንተ ስንዴ አይደለህም፣ ሰው ነህ። ሰው። እሺ እሺ፣ እኔ ሰው መሆኔን አንተ አሳመንከኝ። ወፎቹን ስንዴ እንዳልሆንኩኝ ማን ያሳመነኝ? ማን ማን ማን?